በአንድ ወቅት አንድ ፍትሃዊ ንጉስ ነበር። ይህ ንጉስ ሀገሩን በሰላምና በፍትህ ያስተዳድር ነበር። ሊሞትም በተቃረበ ጊዜ አማካሪውን ጠርቶ ልጄን ጥራልኝ ብሎ አዘዘው። ልጁም እሱ ጋር በመጣ ጊዜ እንዲህ አለው፣ ልጄ ሆይ በደንብ አዳምጠኝ። ከዚህ በኋላ እኔ በህይወት ብዙ መቆያ አይመስለኝም። እኔ ከሞትኩ በኋላ ወርሰህ ማስተዳደር ያለብህ አንተ ነህ። በሰዎች መካከል በፍትህ አስተዳድር፣ በፍትህም ፍረድ። የፈለገ መራራ ነገር ቢሆንም እውነትንም ከመናገር እንዳትሸሽ። የፈለገ ከባድ ቢሆንም አያትህ በሚያስተዳድር ሰዓት የሚለብሰው አንድ ቀለበት ነበር። ሊሞት ሲል ያንን ቀለበት ለኔ ነበር የሰጠኝ። ይህንን ቀለበት ለማግኘት ብዙ ለፍቷል፣ ብዙ ታግሏል። ሊሞት ሲል እኔን ጠራኝና ይህንን ቀለበት እጅህ ላይ አድርገው። ማንኛውም የሚያስከፋና ከባድ ነገር ሲገጥምህ ቀለበቱን ተመልከተው። እኔ ያኔ ምን ያህል መስዋዕትነት እንደከፈልኩኝ ቀለበቱን እያየህ አስታውስ። ያኔ ነገራቶች ሁሉ ይቀልልሃል ብሎኛል። እኔም በዚህ ቀለበት ብዙን ተጠቅሜያለሁ። ማውርስህ ነገር ቢኖር ይህንን ቀለበት ነው። ማንኛውም ከባድና የሚያስከፋ ነገር ሲያጋጥምህ ቀለበቱን ተመልከትና አባትህና አያትህ ያሳለፈውን ነገር አስታውስ። የሆነን ነገር ከማድረግህ በፊት በደንብ አስብበት። ቸኩለህ ያደረግከው ነገር እሱን ለመመለስ ብዙ መስዋዕትን ያስከፍልሃልና እያለ አባት ልጁን ይመክረው ጀመር። አባት ልጁን ከመከረው በኋላ ብዙ ቀናቶችን አልቆየም ነበር፣ ወዲያውኑ ሞተ። ልጁም አባቱን በስትክክል ካስቀበረና ከጨረሰ በኋላ የአባቱን ቦታ ተክቶ ለማስተዳደር ቁጭ አለ። ከተወሰኑ ቀናት በኋላም የንጉሱ እናት ንጉሱ ጋር ትመጣና እንዲህ ትለዋለች፣ የተከበረ ዘር ያላትን የአክስትህን ልጅ እንድታገባ እፈልጋለሁ። አክስትህም ቢሆን ራሷ ይህንን ሐሳብ አቅርባልኛለች። ዛሬ ማታ ወደዚህ ስለሚመጡ ታያትና የምትወስን ይሆናል ትለዋለች። ምሽት ላይም የንጉሱ አክስት ልጇን ይዛ ወደ ንጉሱ ቤት ትመጣለች። እራት ተዘጋጅቶም እዛው ቁጭ ብለው አብረው መብላት ጀመሩ። ነገር ግን ንጉሱ ምንም አላወራም ነበር። በልተው ጨርሰው ከተበተኑ በኋላ እናቱ ወደ ንጉሱ ጋር መጣችና የአክስትህን ልጅ አይተሃታል እና ምን ወሰንክ አለችው። ንጉሱም እኔ በአንዴ መወሰን አልችልም፣ ነገር ግን የተወሰኑ ቀናትን ስጭኝና ላስብበት አላት። ንጉሱ እንደ አባቱ አርቆ አሳቢ ነበር። ማግባት የሚፈልገው ሴት እሱን የምትወደውን ማንኛውም ነገር ቢገጥመው ከሱ ጎን የምትቆም ሴት ነበር የፈለገው። በቀጣዩ ቀንም ንጉሱ ከአንድ አማካሪው ጋር ወደ ጫካ በፈረስ ይወጣሉ። በጫካ ላይ መዘዋወር ጀመሩ። ነገር ግን ሲመለሱ አማካሪው ንጉሱን ተሸክሞት ነበር የመጣው። በመንገድ ላይ ሳሉ ድንገት ንጉሱ መሬት ላይ ወድቆ ተጎድቶ ነበር። ለዛም ነበር አማካሪው ንጉሱን ተሸክሞት ወደ ቤተ መንግስቱ የመጣው። ንጉሱም እግሩ ላይ ቀላል የማይባል ጉዳት ደረሰበት። ህመሙ ከባድ ስለነበር ከተቀመጠበት እንኳን መነሳት አቅቶት በጣም ተናዶና አዝኖ ነበር። ነገር ግን ወዲያውኑ ቀለበቱ ትዝ አለውና ካስቀመጠበት ቦታ አውጥቶ እጁ ላይ ያደረገው። አያቱና አባቱ የደረሰባቸውንም ጉዳት ማስታወስ ጀመረ። የአባቱንና የአያቱን ጉዳት ሲያስታውስ የሱ ትንሽ ሆኖ ታየው። በተወሰነም ቢሆን ፈገግ አለ። እናቱም እሱ ጋር በመጣች ጊዜ የአክስቱን ልጅ ለማግባት እንደተስማማ ይነግራታል። እናቱም እያዘነች እንዲህ አለችው፣ የደረሰብህን ጉዳት ካወቀች በኋላ እኮ የአክስትህ ልጅ ካንተ ጋር መጋባትን እንደማትፈልግ ተናግራለች አለችው። ንጉሱም ይህንን ሲሰማ በጣም አዘነ። በደረሰበት ጉዳት ማዘን ጀመረ። ነገር ግን ወዲያውኑ አሁንም ቀለበቱን ሲመለከተው የአባቱንና የአያቱን መስዋዕትነት እያስታወሰ የራሱን ችላ አለው። ከተወሰኑ ቀናት በኋላም እንቅስቃሴን እያደረገ እግሩ ይሻለዋል። ነገር ግን እግሩ እንደተሻለው ለማንም አልተናገረም ነበር። ምን አይነት ሴትን ማግባት እንዳለበት ማሰብ ጀመረ። ትንሽ ካሰበ በኋላም አማካሪውን ጠርቶ እንዲህ አለው፣ ማግባት ስለምፈልግ እኔን ለማግባት ፈቃደኛ የሆነች ሴት ካለች በመንደር ላይ ወጥተህ አውጅ አለው። አማካሪው ንጉሱ ባዘዘው መሰረት መንደር ላይ ወጥቶ አወጀ። ነገር ግን አንዳቸውም ፈቃደኛ አልነበሩ። እርስ በእርሳቸውም የትኛዋ ሞኝ ሴት ናት ምንም ማድረግና መንቀሳቀስ ለማይችል ሰው ልጇን የምትድረው እያሉ ሲያወሩ አማካሪው ይሰማል። ሄዶም ለንጉሱ ይነግረዋል። ንጉሱም ይህንን ሲሰማ በጣም ይገረማል። ፈገግ ብሎም ጉዳዩን ያሳልፈዋል። በዚህም ሁኔታ ላይ ሳሉ አንድ ቀን አማካሪው ንጉሱ ጋር ይመጣና አንድ እናት እሱን ማግኘት እንደምትፈልግና ከውጪ ወደዚህ ለመግባት ፍቃድ እየጠየቀች እንደሆነ ይነግረዋል። ንጉሱ ማስገባት ብሎ አዘዘው። ያቺ እናትም እሱ ጋር በገባች ሰዓት ሰላምታን አቀረበችለትና እንዲህ አለችው፣ እኔ ጋር አግብታ የፈታች ያክስቴ ልጅ አለች። እሷን ላንተ ልድርልህ እፈልጋለሁ። እሷም ፈቃደኛ ነች አለችው። ንጉሱም የራስሽ ልጆች አሉሽ እንዴ ብሎ ጠየቃት። ያቺ እናትም አዎ 3 ልጆች አሉኝ ብላ መለሰችለት። ንጉሱም ታዲያ አግብታ ለፈታችው ከምትድሪኝ ለምን ከ3ቱ ልጆችሽ አንዱን አትድሪልኝም አላት። ያቺ እናትም ይህንን ስትሰማ በጣም ተናደደች። እንዴት ብታስብ ነው ልጆቼን ከተቀመጠበት እንኳን መነሳት ለማይችል ሰው የምድራቸው?
ይህንንማ መቼም አላደርገውም እያለች እየዛተችበት ወጣች። ንጉሱም የዛች እናት መልስ አሰጣጥ በጣም አናዶት ነበር። አማካሪውንም ጠራውና እንዲህ አለው፣ ይህችን እናት የምትሄድበት ቦታ ተከታተል፣ የገባችበትንና የምታደርገውን ነገር እይና ትነግረኛለህ አለው። አማካሪውም ያቺ እናት ሳታየው ከኋላዋ እየተከታተለ መሄድ ጀመረ። ትንሽ ከተጓዘችም በኋላ ወደ ቤቷ ደርሳ ገባች። ከመስኮት በኩል ሆኖ የምታወራውን ነገር መስማት ጀመረ። እንደገባችም እናትየው በጣም ተቆጥታና ተናዳ ስለነበር ይሄ አረመኔ ንጉስ ያችን ቆሻሻ ሴት ልዳርልህ ስለው እምቢ አለ። ከልጆችሽ አንዷን ዳሪኝ ይላል እንዴ? ምንም አያፍርም እንዴ? እያለች መጮህ ጀመረች። ሶስቱ ልጆችን በድንጋጤ ታዲያ እማዬ እሺ ያልሽው እንዴ? እንዴት እሺ ትይዋለሽ ማለት ጀመሩ። እናታቸውም ኧረ እኔ እሺ ያላልኩትም፣ እንዴትስ እሺ ትላለች ብላችሁ ትጠብቃላችሁ? ይሄማ መቼም የማይሆን ነገር ነው። አሁን ይህችን ቆሻሻ ሴት እንዴት ነው ከቤቴ ማስወጣት? የታለች? ጥሩልኝ እስቲ ብላ አዘዘች። ያቺ ምስኪን ልጅን በመጣች ሰዓት ንጉሱ እንደሆነ አንቺን አላገባም ብሏል። ስለዚህ ከዚህ በላይ ልለፋልሽ አልችልም። ዛሬ እዚህ ታድሪያለሽ፣ ነገ ግን ይህን ቤት ለቀሽ ውጪ፣ ላይሽ አልፈልግም አለቻት። ምስኪኗ ልጅም አክስቴ ሆይ እባክሽ እንደዛ አታድርግ እያለች ብትለምናትም እሺ ልትላት አልቻለችም። ይህንን ሁሉ ሲያወሩ አማካሪው ከውጪ ሆኖ እየሰማ ነበር። በጣምም አዝኖና ተናዶ ለንጉሱ ሄዶ ጉዳዩን ሁሉ ነገረው። ንጉሱም ይህንን ሲሰማ በጣም ተናደደ። እንዴት እኔ መሪ በሆንኩበት ቦታ እንደዚህ አይነት ሰው ይበደላል? ይሄማ መሆን የለበትም። ነገ ያቺን መጥፎ ሴትና ያቺን ምስኪን ልጅ ይዘህልኝና ብሎ አዘዘው። በቀጣዩ ቀንም አማካሪው ንጉሱ ባዘዘው መሰረት ምስኪኗን ልጅና ያቺን መጥፎ እናት ይዞለት ይመጣል። ንጉሱ ልጅቷን እንደተመለከታት ነበር የወደዳት። ያቺ መጥፎ እናት የአክስቷን ልጅ ለሱ ድራለት የንጉሱን ንብረት በልጅቷ በኩል ለመውረስና ለመውሰድ ፈልጋ ነበር። ንጉሱም ልጅቷን እየተመለከታት እኔን ለማግባት ፈቃደኛ ነሽ? እንደምታይኝ መንቀሳቀስ አልችልም፣ ፈቃደኛ ነሽና አላት። ምስኪኗ ልጅም በሙሉ እርግጠኝነት አዎ ፈቃደኛ ነኝ፣ ጉዳቱ እኮ አንተ ላይ የደረሰ ፈተና ነው። ስለዚህ ከሱ ጋር የሚያገናኘው ነገር የለም፣ እኔ ካንተ ጋር ለመኖር ፈቃደኛ ነኝ አለችው። ንጉሱም ይህንን ሲሰማ በጣም ተደሰተ። እውነተኛ ማገባትን ሴት አግኝቻለሁም አለ። ወዲያውኑ የሰርጉ ቀን ተቆርጦ እንዲደገስለትም አዘዘ። የሰርጉ ቀንም ደርሶ ግቢው ፏ ብሎ ሰዎች ተሰብስበው እየጠበቁ ነበር። ሰዎችም እርስ በርሳቸው የትኛዋ ሞኝ እናት ናት ለዚህ ምንም ማድረግ ለማይችል ንጉስ ልጇን ይዳረችው እያሉ ማውራት ጀመሩ። ፊት ለፊት ላይም ያቺ ምስኪን ልጅ ቁጭ ብላ ባሏን መጠበቅ ጀመረች። ከትንሽ ቆይታ በኋላም ያ ንጉስ በፈረስ ላይ እየጋለበ ይመጣል። ከፈረሱ ላይም ወርዶ እየተራመደ ከልጅቷ ጎን ሄዶ ተቀመጠ። ሰዎቹ ሁሉ ይህንን ሲመለከቱ በጣም ተገርመው ነበር። ንጉሱም ወደ ሰዎቹ ፊት ለፊት ጠጋ ብሎ ቆምና እንዲህ አለ፣ ሁላችሁንም ስመለከታችሁ የዋለላችሁ ትመስላላችሁ። በደረሰብኝ ጉዳት ሰዎች ሁሉ አግለውኝ ነበር። ነገር ግን እኔ ጉዳቱ ይሄን ያህል አላስቆየኝም። ወዲያውኑ ነበር የተሻለኝ። እኔ ለመፈተን ብዬ ነው እንደዛ ሆኜ የቆየሁት። የደረሰብኝ ጉዳት ለበጎ ነበር። ማን እኔን ለጥቅም ብሎ እንደሚወደኝና ከልቡ እንደሚወደኝ ለይቼበታለሁ። በስተመጨረሻም ትክክለኛ የሆነች ሚስቴንም አግኝቼበታለሁ። አባቴ ከመሞቱ በፊት እንዲህ ይለኝ ነበር፣ ማንኛውንም ነገር ከማድረግህና ከመወሰንህ በፊት ተረጋግተህ አስብበት ይለኝ ነበር እያለ ንጉሱ መናገር ጀመረ። ሰው ሁሉ ጸጥ ብሎ ያዳምጠው ነበር። ያቺ መጥፎ እናትም ይህንን ስትመለከት በጣም ደነገጠች። ከሶስቱ ልጆቼ ለአንዱ ድሬው በሆነ እያለች መቆጨት ጀመረች። የአክስቷን ልጅ መጥፎን ነገር አስባ ድራት፣ የአክስቷ ልጅ ግን ጥሩና የተሻለ ሆነ። ከዛም በኋላ ያ ንጉስ ትክክለኛ ሚስቱን አግኝቶ በሰላም መኖር ጀመረ። ሚስቱም ብትሆን በጣም ደስተኛ ነበረች። ምክንያቱም እዛ ከአክስቷ ጋር እየኖረች እንደ ልጇ ሳይሆን እንደ ዕቃ ነበር የምታያት። በዚህም የተሻለም በማግኘቷ በጣም ደስተኛ ነበረች። የዛሬው ታሪካችን ይህንን ይመስላል። ትልቅ ትምህርትን እንደወሰዳችሁበት ተስፋ አድርጋለሁ። ላይክ፣ ሼር ማድረጋችሁን እንዳትረሱ።